የእኛው ኮከብ ፀሐያችን ግዙፍ ነው። በጣም ግዙፍ ከመሆኑም የተነሳ ከምንኖርበት መሬት ጋር ሲነጻጸር መሬት ከጎተራ እንደወደቀ ሰናፍጭም አያክልም። ወደ 1.3 ሚሊዮን መሬቶችን በውስጡ መያዝ ይችላል። እስቲ ያስቡት፣ ያለውን ባህር፣ ውቅያኖስ፣ ተራራ፣ ከተማና ሕዝብ በሚሊዮን ብናባዛው እንኳን ፀሐይን አያክልም። ይህ በእውነት ድንቅ ነው። ግን በጠፈር ዓይን፣ በጠፈር ስሌት እምብዛም ድንቅ የሚባል የሚያስገርም አይደለም። አንዳንድ የሰማይ ከዋክብት ከፀሐይ በእጅጉ ይበልጣሉ። ከፀሐይ የሚመነጨው ብርሃን ከእነዚህ ከዋክብት ሲነጻጸር የሻማ ብርሃንም አያክልም። እስከሚታወቀው ከሰማይ ካሉ ከዋክብት ሁሉ ታላቁና ግዙፉ ስቴፈን 2:18 የተባለ ታላቅ ቀይ ኮከብ ነው። ይህ ታላቅ ቀይ ኮከብ ከትልቅነቱ የተነሳ የሚበልጠው በሚሊዮን የሚቆጠር መሬትን ሳይሆን በሚሊዮን የሚቆጠር ፀሐይን ነው። አንዳንድ ሳይንቲስቶች እንደውም እስከ 10 ቢሊዮን ፀሐይን በውስጡ ሊይዝ እንደሚችል ያምናሉ። የእኛው ፀሐይ አንድ ቅንጣት አሸዋ ቢሆን ስቴፈንሰን 2:18 ከጎኑ የቆመ ታላቅ ተራራ ነው። እንግዲህ አሁን ሰናፍጩ ፀሐይ ሆነ። ጠፈር በሚባለው ትልቅ አዳራሽ ውስጥ መሬትም ሆነ ፀሐይ ወይንም የኛው ጋላክሲ በአጠቃላዩ ትልቅ አካል ላይሆን ይችላል ከጠፈር ሲነጻጸር፣ ግን የትልቅ አካል ነው። እኛም የሱ አካል ነን። ደስ አይልም?